ሰላም ቤተሰብ እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ወደዚህ ቤት መምጣታችሁ ካልቀረ እንግዲህ ላይክ እና ኮሜንት ሰብስክራይብ ያደረጋችሁ ቤቱን አበረታቱኝ። ቪዲዮ ሲጀምሩ ላይክ አድርጉት። ምንም አይቀነስባችሁም ይጨመርላችኋል እንጂ ምክንያቱም ለሰጠ ይጨመራል ስለሚባል ስጡኝና እግዚአብሔር ይስጣችሁ። እሺ ዛሬ እንግዲህ ይዤላችሁ የመጣሁት ሀሳብ መሰላችሁ ማይንድ ጌም ምንድን ነው? ማይንድ ጌም የሚጫወቱብን ሰው ብዙ ሰው አለ። በተለይ እኛ በሰው ቤት ያለነው እህቶቻችን እኔንም ሁላችንም ማለት ነው በሰው ቤት ያለነው በአጠቃላይ እኔንም እንዲጨምር ማለት በሰው ቤት ያለነው ብዙ ሰው ማይንድ ጌም ይጫወትብናል። ይሄ ማይንድ ጌም ደግሞ ምንድን ነው? ምን አይነት ነገሮች ነው የሚያሳዩን? እንደዚህ የሚጫወቱብን እነማን ናቸው? ቆይ ይመስለኛል እኔ ሳሰላስለው የሚጫወቱብን ባልና ወይ ደግሞ ፍቅረኛሞቻችን ናቸው። ግልጽ ነው። በእርግጥ ወንድምም እህትም እናት አባትም ሊጫወት ይችላል። ግን ደግሞ ጌም ኦቨር የሚያደርጉት እነዚህ ወንዶች ባሎች የተባሉ ሰዎች ናቸው ማለት ነው። እስቲ ምንድን ነው ታዲያ ጌም ኦቨሩ ካልሽው፣ ለምሳሌ አንቺ ለባለቤትሽ ሁሌም ገንዘብ ስልሽ ትሰጪዋለሽ አይደለ? እየሰጠሽ ግን እሱ አይጠግብም። እውነቴን ነው የምልሽ። ከዛ በኋላ አልችልም የለኝም ስትይ ሀሳብ ያመጣል። ያ ሀሳቡስ ምንድን ነው? አልፈልግሽም፣ እንፋታለን፣ ሰማንያውን እንቀዳለን ይሻል። መድኃኒዓለም ይቅደደው። ይቀደዳ ታዲያ ቢቀደድስ ምን ቀረብሽ? የቀረብሽ እኮ በየጊዜ የሚያስለቅስሽ፣ በየጊዜ የሚያናድድሽ፣ በየጊዜ ደግሞ ገንዘብ እያለ ገንዘብ በእጅሽ ላይ እንዳይቀመጥ ያደረገ ሰውዬ ነው። ይቀደድ። አንቺም ልብሽን ሞልተሽ ይቀደድ ስትይው ደግሞ ጌሙ አልሰራለትም። ስለዚህ ምን ያደርጋል? ሌላ ጌም ያመጣል ማለት ነው። በእኛ ላይ ጌም ይጫወታል ማለት ነው። ሌላ ጌሙ ደግሞ ምን ያመጣል? ብዙን ጊዜ እኔ እውነቱን ለመናገር ማለት ነው እኔም ከራሴ ካለሁበት እና ሌላ ደግሞ ጓደኞቼም እህቶቼም የሚነግሩኝ ነገር ነው። እዚህ ጋር አፕሮቭ እያደረኩ የምነግራችሁ እናንተም አላችሁበት። እዚህ ውስጥ ያለሽው እህቴ ይሄ ጌም ነው፣ ጌም ማይንድ ጌም እየተጫወተብሽ ነው ማለት ነው። ይሄንን ነገር ማስተዋል አለባችሁ። ሌላ አንዳንድ ጊዜ ሚዲያ ላይ ስንሰማ አሁን በተለያየ ሚዲያ ላይ እናቴ ታማለች ብሎ ይሄን ያክል ብር ላኩለት፣ ግን ሌላ ሰው ሲጠይቅ እናቱ አልታመመችም። ምክንያቱም ሰውዬ ገንዘቡን በምን መንገድ እንደሚያገኝ ነው የሚፈልገው እንጂ እውነት እናቱ ታማ አይደለም። ከዛ እናንተ እንፋታለን በምላችሁ ሰዓት ላይ እንፋታ ምንም ችግር የለውም ስትሉት እሱ ደግሞ ሌላ ሀሳብ ያመጣል ማለት ነው። ለምሳሌ ነይ ሀብትሽን ውሰጂልኝ፣ ከዚህ በኋላ አልጠብቅሽም፣ በቃ እኔ አንቺን መጠበቅ አልፈልግም፣ ሀብትሽንም አልጠብቅም ልልሽ ይችላል ማለት ነው። እንደማትሄጂ እኮ ያውቃል። ጊዜሽ ገና እንደሆነ፣ ኮንትራትሽ እንዳላለቀ፣ ኮንትራት ሳጨርሺ ደግሞ አንቺ የምትሄጂ ከክፍለ ሀገር ወደ አዲስ አበባ ወይ ደግሞ ከአዲስ አበባ ወደ ክፍለ ሀገር የምትሄጂ መንገድ እንዳልሆነ ማይንዱ ያውቃል። ግን ምንድነው በአንቺ ላይ ማይንድ ጌም እየተጫወተ መሆኑን ነው የሚያሳየው ይሄ። ሌላ ደግሞ ሳይታመም ታምም ያለው እያለ በዛም እምቢ ስትይ ሳይታመም ታምም ያለው እያለ የተሳሳተ ማለት የውሸት መረጃ ወይ ደግሞ ሆስፒታል ተኝቶ መድኃኒዓለም ያርግለት። እንደውም ለዚህ ይሄ ምንድነው ሶኬት ግሉኮስ ምናምን አድርጎ ፎቶ የሚልክ ብዙ ወንዶች አሉ። እነዚህ እውነት ታሞ ሳይሆን እውነት ህመሙ በዛ ልክ በዛ ደረጃ ሆስፒታል አስተኝቶት ሳይሆን ሆስፒታል ሰውዬን ያስተኛ የሚጫወተው ጌሙ ነው። እሱ የሚያደርገው በእኛ ላይ የሚሰራ ጌሙ ነው ማለት ነው። ጌም ማይንድ ጌሙ በእኛ ላይ የሚጫወተው ነገር ነው ማለት ነው። ስለዚህ ሌላ ሰው ሲጠይቁት ውሸት እንደሆነ ትሰማላችሁ። ይሄ እንግዲህ በእናንተ ላይ እየተጫወተ ወይ ደግሞ ማይንድ ጌም እያደረገ ነው ማለት ነው። ሌላ ምንም አይነት ነገር መስራት ሳይፈልግ እንዲህ አይነት ስራ ሊሰራ ነው። ለምሳሌ ባጃጅ ሊገዛ ነው ይላሉ፣ ሱቅ ሊከፍት ነው ይላሉ፣ ቡቲክ ሊከፍት ነው፣ የሆነ ብዙ ነገሮችን ወይ ደግሞ እንደዚህ ሌላ ነገር የሆነ ሊማርበት ነው፣ ሹፍርና ሊማር ነው፣ እንደዚህ ሊሆን ነው፣ ብዙ ነገር ይላሉ ማለት ነው። ያ ነገር ምንድነው መሰላችሁ? ማድረግ እኮ አይፈልጉም። ማድረግ ሳይፈልጉት ግን
ብሩን አልሰጥም ስላልሽው ብቻ ነው በቃ የሚፈልገው በምን መንገድ ሊቀበላት በምን መንገድ እንትን በቃ ላሸንፋት እና ብሩን በእጄ ላስገባ የሚል ብቻ ነው ማለት ነው። እነዚህ አይነት ሰዎች ነገ አንድ ነገር ስትባሉ እምቢ የምትሉት ከሆነ ሌላ ሀሳብ የሚያመጣ ከሆነ አንድ ነገር ስትሉት ሌላ ሀሳብ የሚያመጣ ከሆነ እነዚህ ሰዎች እውነተኛ ሰዎች ሳይሆኑ ማይንዳቸው ጌም መጫወት ስለለመደና ስለለመደ ብቻ ነው። ምክንያቱም በአቋራጭ ጉልበቱ ባልሆነ ባልሰራ ባልደከመበት ላቡ ባልወጣበት ገንዘብ ማደግና ወይ ደግሞ ተቀምጦ መብላት የሚፈልግ ሰው ስለሆነ ነው ማይንድ ጌሙን የሚጠቀመው። እንደውም አንዳንድ ጊዜ አግብቶ ወልዶ ምናምን ልጆቻቸውን አስቀምጠው የሚመጡት እህቶቻችን እኔ ብሩን አልልክም ደክሞኛል፣ በቃ እስከመቼ ድረስ ነው ሰው ሀገር ላይ የምኖረው፣ ሀገሬ መግባት ፈልጋለሁ፣ ማረፍ ፈልጋለሁ ስሉት ልጆችሽን ተቀበይኝ ብሎኛል። እንደውም ትሰማላችሁ። ይሄ እኮ በቃ ኖርማል እኮ ያለ ነገር እኮ የሚሰማ ነው። ይሄ ብዙውን ጊዜ እንሰማለን። እኔ ግን ልጆችሽን ተቀበይኝ፣ እኔ ልጆችሽን ማሳደግ አልችልም። ኧረ እባክህ ልጆችሽን ማሳደግ አትችልም። ምን የእሷ ብቻ መሰለህ? እንደ እሷ ብቻ እኮ ወልዳ እነዚህ ልጆች እኮ አላደረሰችም። ራስክ ነበር እንደውም ያስወለድካት አለ እንዴ? ራሴ ያስወለድከውን እኔ አልችልም ማሳደግ። ባትችል ተዋት ታዲያ ምን አገባኝ በይ። እግዚአብሔር ባይችል ተው። ይኸውላችሁም ጋይስ ልጆቻችሁን ተው ማለት አይደለም። ሰውዬው ልጆቹን የማሳደግ አቅም ሳይኖረው ቀርቶ ሳይሆን ማሳደግ ሳይፈልግ ቀርቶ ሳይሆን ማይንድ ጌም እየተጫወተባችሁ ነው። ማይንድ ጌም እየተጫወተ ነው ማለት አንዳንድ ጊዜ ካልደረሰብን አይገባንም። እኛ በስደት ያለነው እህቶች ማለት ነው እግዚአብሔርን ከኔም ጭምር ለምን እንደሆነ አንረዳም። እንደውም የሆነ ጊዜ ላይ እንደዚህ አይነት ሰዎች ደግሞ ምን ያደርጋል መሰላችሁ? ቤተሰቦቻችሁን ወይ ወንድም ወይ ደግሞ ለእናንተ ቅርብ የሆነውን ሰው በጣም ይጥላሉ። ለምን እንደሚጠሉት ይመስላችኋል? ማይንድ ጌሙ እንዳይበላሽበት ስለሚፈልግ ነው። ምክንያቱም እነዛ ሰዎች እናንተን የሚመክሩት እና ምን አገባሽ ታዲያ ምን አገባኝ በዩ እንደዚህ አላደርግም በዩ ምናምን የሚባሉት እስኪመስላቸው ድረስ ማይንድ ጌማቸው እንዳይበላሽባቸው ከጎናችሁ ያሉት ሰዎች ራሱ ይጠላሉ ማለት ነው። እነዚያም ደግሞ ገንዘብ በሚጠይቁበት ታይም ላይ ጊዜ አይሰጡም። ለምሳሌ አሁን ደሞዜን አልወሰድኩም እኮ ደሞዝ የለኝም ደሞዝ ሲወስድ እሰጥሃለሁ ምናምን ስትይው ራሱ በቃ ወይ ከጓደኞች ተቀብለሽ ወይ ከመዳንሽ ተቀብለሽ የሚልም አለ። እግዚአብሔር ይቅር ይበለው መድኃኒዓለም እና ተቀብለሽ ላኪልኝ እንደዚህ ሆኛለሁ እንዲሆኝ በቃ የሌለ ያልሆነውን ነገር ሆኛለሁ ብሎ እያስመሰለ በቃ ፍጥነት አድርጎ በፍጥነት እንዲላክለት የሚፈልግ ሰው ይሄ እውነተኛ ሰው ሳይሆን ማይንድ ጌም የሚጫወት ሰው ነው ማለት ነው። ስለዚህ ይሄንን ያክል እንግዲህ ከነገርኳችሁ እኔም ያው ባለሙያ አይደለሁኝም ማለት የስነ ልቦና ባለሙያ ወይ ደግሞ ማጠና ሰው አይደለሁኝም። እኔ በራሴ ላይ የሚደርሰውንና ጓደኞቼ ላይ የሚደርሰውን ነገር እንደዛው ነው። ስደት ዓለም ላይ ያለነው እህቶቻችን የሚደርስብንን ነገሮች ነው አገናዝቤ ይሄንን ሀሳብ እፋም አድርግላችሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። እናንተም እንግዲህ ራሳችሁን ጠብቁት ከእንደዚህ አይነት አውሬ ከሆኑት ባለጌ ከሆኑት ሰዎች ላይ ራሳችሁን ጠብቁት። ወንዶች ስል ደግሞ ይቅርታ አድርጉልኝ በመድኃኒዓለም ወንዶች፣ መልካም ወንዶች አላችሁ በህይወታችሁ ላይ በጣም ደስተኛ አድርጋችሁ ሚስቶቻችሁን አክብራችሁ ወዳችሁ አፍቅራችሁ እስክትመለስላችሁ ድረስ ሰው ሀገር ሄዳ እስክትመለስ ድረስ እንኳን በጉጉት የምትጠብቁት ብዙ ወንድሞቻችን እንዳላችሁ አውቃለሁኝ። ለእናንተ በጣም በጣም ትልቅ ሪስፔክት አለኝ። እውነት ለመናገር በጣም ትልቅ ሪስፔክት አለኝ። ምክንያቱም የሰው ድካም የሰው ላብ ድካም ላቧ ማለት ችግሩ የምትረዱ ሰዎች እግዚአብሔር ያከብርልኝ። በጣም የምወዳችሁ በጣም የማከብራችሁ እናንተን ማለት ግን ደግሞ ማይንድ ጌም የሚጫወቱትን ወንዶቹን እግዚአብሔር አንድ ቀን ያዋርዳችኋል። እግዚአብሔር አንድ ቀን ደግሞ ያቀላችኋል። ብልጥ የሆናችሁት እስኪመስላችሁ ድረስ ጌሙን እየተጫወታችሁ ሀሳባችሁን እየቀያየራችሁ በምን መንገድ እንደው በእውነት እላችኋለሁ ምን መሰላችሁ እንደው እናንተ የምታምኑ ሰው ለምሳሌ አሁን ወይ የቅርብ ጓደኛችሁ ወይ ደግሞ የሱ እህትም ትሁን እናንተ የምታምኑት የምትተማመኑባትን ሰው ይፈልጉና የውሸታቸውን ነገር እንድታብራራ ውሸት እንዳልሆነ እንድታስመስልላቸው ምናምን አድርጎ
ሰው ሁሉ የሚያመጡ ሰዎች አሉ ማለት ነው። ሳይታገቱ ታገትኩ፣ ሳይታመሙ ታመምኩ፣ ምንም ነገር መስራት ሳይፈልጉ ይሄን ሊሰራ ነው ብሎ ጌማቸውን የሚጫወት ደግሞ ከነሱ ጋር በቃ ሲደክማቸው እናንተ እምቢ 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 ስትሉትና ሲደክማቸው ደግሞ ለራሳቸው የሚተማመኑበትን ሰው ወይ ደግሞ እናንተም ያ ሰው ታምናላችሁ ብሎ ያመኑበትን ሰው አምጥቶ እንኳን የሚያሳምናችሁ ያን ሰው ደግሞ እንደ ምስክር አድርጎ የሚያመጣ ሰው ሁሉ አለ። እውነት ለመናገር እግዚአብሔር ልቦና ይስጣቸው። ለሚመሰክሩ ሰዎችም እግዚአብሔር ልቦና ይስጣቸው። ጠብቁት ራሳችሁን። እግዚአብሔር ጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ